ኦኬ እሺ ዛሬ ተረዳው። እሺ ከኢየሱስና ከአብ በፊት ማን ነው መጀመሪያ ነበሩ? ኦኬ የትንቢተ ኢሳያስ ምዕራፍ ስንት ላይ ነው? ከኔ በፊት ማንም አስቀድሞ የለም ይላል። አይ ቲንክ ጥቅሱን ረስቼዋለሁ። ከእግዚአብሔር በፊት ማንም አስቀድሞ የለም። ለእግዚአብሔር ታይምም አይነገርለትም። ወንድማችን ካላ በፊት ማን ነው አስቀድሞ ያለው እንደማለት ነው። ካላ በፊት አስቀድሞ ማን ነው እንደማለት ነው። በደንብ አስተውል። ሎክ ታይምና ነገሮች ሁሉ ፈጣሪ አስገኚ እግዚአብሔር ነው። በደንብ አስተውል። ስለዚህ ከእርሱ በፊት ማን ነው ተብሎ አይነገርለትም። የሁሉ አስጀማሪ እሱ፣ ጀማሪ የሌለው አስጀማሪ እሱ ነው። መጀመሪያ መጨረሻም እርሱ ስለሆነ ማለት ነው። የሁሉ አስጀማሪ እንጂ ከሱ በፊት ሌላ አስጀማሪ ያለው አምላክ የለም ማለት ነው። ስለዚህ ለአምላክ ከአምላክ በፊት ማን ነው ካልክ ምን ይመጣብሃል? ለዛኛውስ ማን ነው አስጀማሪ? ለዛኛውስ ማን ነው ይመጣብሃል ማለት ነው። ልክ ነው፣ በደንብ ልክ ነው። አሁን አንድ ነገር ልጠይቅሽ። ኢየሱስ ከዛ በኋላ የመጣው ማለት ነው። ከአብ በፊት አሁን ከኢየሱስ በፊት አብ ነበረ፣ የኢየሱስ አባት። ከዛ በኋላ ደግሞ አብ ደግሞ እንትናን ወልዶ ኢየሱስን ወልዶ ለምሳሌ ምድር ላይ ምሳሌ ምድርን ፈጠረ አልከኝ። በሱ በቃሉ ኢየሱስ ስጋ ሆኖ በስጋ የተገለጠ አምላክ ሆኖ ምድርን ፈጠረ። ከዛ ፊት የነበረው ግን አብ አልነበረም ወይ? ወልድ አልነበረም ለማለት ነው። አባትና ልጅ እኮ በእድሜ ይበላለጣሉ። ግልጽ ነው። አባት መጀመሪያ መኖር አለበት፣ ከዛ በኋላ ልጅ ነው። አሁን ኢየሱስ የእግዚአብሔር ልጅ የእግዚአብሔር የአብ ልጅ ከሆነ ግድ በቃ በእድሜ መጀመሪያ የነበረው አብ ነው ማለት ነው። ስለዚህ ቀጣይ የመጣው ኢየሱስ ነው። ኦኬ ወልድ የአብ ልጅ ነው ስልህ የጸጋ ልጅ ነው ያልኩህ ወይንስ የባህሪ ልጅ ነው ያልኩህ? ወልድ የአብ ልጅ ነው ስልህ የጸጋ ልጅ ነው ያልኩህ ወይንስ የባህሪ ልጁ ነው ያልኩህ? የባህሪ ልጁ ማለት የባህሪ ያስረዳኝ። የባህሪ ልጁ ነው ያልከኝ። አዎ ልክ ነው። ልክ እዛ ላይ የባህሪ ልጅ ማለት ነው። ጎበዝ። ስለዚህ ባህሪ ከአካል ተነጥሎ አይኖርም። ባህሪ በአካል ነው የሚኖረው ማለት ነው። ስለዚህ ባህሪ ልጁ ከሆነ አስቀድሞ አብሮት ነበር ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ። ስለዚህ እኛ በደንብ አስተውል። ወልድ የአብ የባህሪ ልጁ ነው ስንል በዘመናት ውስጥ የሆነ ሰዓት ላይ የመጣ እኔ አንተ ቢኒ እንዳለ ነው በዘመን በእድሜ እንደምንበላለጠው እንደዛ እያልን አይደለም። የአብ የባህሪ ልጁ ነው ስንል ቃሉ ነው ስንል አብ ቃሉን ፈጥሮ ከዘመናት በኋላ እንደዛ ተወለደ ምንል አይደለንም። በደንብ አስተውል። የአብ ቃል ከአብ ጋር በደንብ አስተውል። ለቅጽበት ለአይን ጥቅሻ እንኳን የዘመን መቀዳደም መነጣጠል የላቸውም። ለአይን ጥቅሻ እንዲህ